ምንም አይነት ሁኔታ ውስጥ ብትሆኚ ከእጅሽ ላይ ለማውጣት እንዳትሞክሪ። ውሃ ወይ ሌላ ነገር በመጨረሻም የወንጀለኞቹ ፎቶ ተደርድሮ ምርመራ እየተደረገባቸው ይገኛል። ሲቀጥል እንግዲህ የሔዋን አፍቃሪ የሰጣት ሰዓት ካሜራ አለው የምትሉ እስኪ በላይ ካሳዩኝ። ምክንያቱም እያስጠነቀቃት ነበር። በፍጹም ውሃ እንዳይገባብሽ፣ የትም ቦታ ብትሆኚ ከእጅሽ እንዳታወጪ እያላት ነበረ። ሲቀጥል እንግዲህ ሐረግ ድራማ አጓጊና ልብ አንጠልጣይ እየሆነ መጥቷል። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋቸውን እንዳትረሱ። ሲቀጥል ያፌት እንግዲህ ለብዙ ጊዜ ኤፍራታ ስራ ፈልጋለሁ እያለች ስትለምነው አይ የራስሽን ስራ ከፍቼልሽ ትሰሪያለሽ ሲላት ቆይቶ እንግዲህ ደግሞ ናታን የሱ ተቀናቃይ መሆኑን ሲያቅ አብረሽኝ እንድትሰሪ እፈልጋለሁ ብሏታል። እንግዲህ ኤፍራታ ስራውን በመስራቷ በጣም ደስተኛ የሆነችው ያፌትን መጣል ስለምትፈልግ ነበር። አሁን ላይ ኤፍራታ ከፖሊሶቹ ጋር አብራ ከሰራች በቅርብ ቀን ያፌት በቁጥጥር ስር የሚውል ይሆናል። ነገር ግን ደግሞ ናታንን ለማዳን ስትል ብዙ ዋጋ የከፈለችለት ከማትወደው ሰው ጋር አብራብ የኖረችው ለናታን ስትል ነው። ግን ደግሞ ናታን አሁን ላይ ከዲያራ እናት ጋር ስራ እየሰራ እንደሆነ ካወቀች ኤፍራታ በጣም ትጎዳለች ማለት ነው። እናም ሐረግ ድራማን እንዴት አያችሁት? እኔማ ቀን በቀን ቢለቁ ለራሱ በጣም በጉጉት የምጠብቀው ድራማ ቢኖር ሐረግ ድራማ ነው። ሲቀጥል እንግዲህ ገነት ለተወሰነ ጊዜ መናገርም መንቀሳቀስም አችልም ነበር። ዛሬ ላይ ግን በመናገሯ በመንቀሳቀሷ ደስ ይላል። ሲቀጥል አሁን ላይ ቢኒያም ናታን ምን እንደሚሰራ የሚያውቀው ነገር የለም። ቢኒያም ደግሞ የህግ አካል ነው፣ ጠበቃ ነው። አሁን ላይ ግን ናታን ወንጀለኛ መሆኑን ሲያቅ ቢኒያም እውነት ናታንን አሳልፎ ይሰጠዋል ወይንስ ደግሞ ወይ ጓደኝነቱ ሸም ይዘዋል? ምን ይመስላችኋል? እናም እንግዲህ ጽዮንና ዳጊም ያቤልን ከሱ ጋር ያለውን ቪዲዮ ለመቀበል ሲሉ ቦታ አዘጋጅተዋል። ብቻ ግን ጦርነቱ ተጧጡፎ እየቀጠለ ነው። ሐረግ ድራማ ስሙ ሐረግ ማለት እንግዲህ ብዙ ረዥም የማይቆረጥ ነገር ነው። እናም አሁን ላይ ኤፍራታ ናታንን ለማዳን ስትል ዋጋ እየከፈለች፣ ናታን ደግሞ በተቃራኒ ቦታ ላይ ከወንጀለኞቹ መሀል ሆኖ ስታገኘው ኤፍራታው በጣም ነው የምትሰበረው። ሲቀጥል እንግዲህ እናንተስ እንዴት አያችሁት? እኔ የሔዋን ፍቅረኛ የሰጣት ሰዓት ካሜራ አለው ብዬ እርግጠኛ ነኝ። እናም እንግዲህ ከታገቱ ሴቶች መሀል እባክህን ወንድሜን አትግደልብኝ፣ እኔን እንደፈለክ አድርገኝ እያለችው እየለመነችው፣ እሱ ግን ጨክኖ ታሪኩ የሚባል አረመኔ ወንድሟን ገሎባታል ማለት ነው። በጣም ነው ያናድድኝ። እኔ ያ ልጅ እኔ ጨጓራ የመላጡ እንዴ! እነሱ ድራማ ነው የሚሰሩት፣ ስራ ነው የሚሰሩት። የኔ መናደድ ምን ይሉታል ቤተሰብ ማለት ነው። እና ብቻ ግን በጉጉት የሚጠበቅ ድራማ እየሆነ ነው በአሁን ሰዓት። ፖሊሶቹ ደግሞ እንቅስቃሴ ካደረጉ ግብ ግብ ከፈጠሩ አሪፍ ነው። ወንጀለኛ ቀርቦ ቅጣት ሲቀጣ ማየት እንፈልጋለን። ምክንያቱም አገራችን ላይ ያለው ነገር አሁን ወንጀል እየበዛበት ባለበት ሰዓት ላይ ነው። ሐረግ ድራማ ላይ ደግሞ ብዙ ወንጀሎች ተሰርተዋል። እነ ያፌት ብዙ ሰዎችን ገለዋል፣ ብዙ ሴቶችን ገለዋል፣ ብዙ ሴቶችን አሰቃይተዋል። እና ፍትህ ሊሰጣቸው ይገባል። እነዛ ሴቶችን ከዛ ውስጥ ሊወጡ ይገባል ማለት ነው። እና ሐረግ ድራማ በጣም ደስ የሚል አስተማሪም የሆነ ጭምር ድራማ ነው። ሲቀጥል ደግሞ እንዳየነው ከሆነ ከተደረደሩት ፎቶ መሀል የቤዛ አባትና ከቤዛ አባት ጋር ሌላ ሰው አለ። እንግዲህ ሐረግ ድራማ አንድ ብሎ ሲጀምር ቅንጭላቱን በስጦታ ካርቶን ጠቅልለው ለአቶ መስፍን ነበር የተላከው እና የዛ ሰውዬ ገዳይ ለራሱ ያፌት ነው። ግን አሁን ላይ ምርመራ እየተደረገ ነው። ምርመራው ወደ ማን ያደላል የሚለው ታይቶ እንግዲህ ትኩረት ይደረግባቸዋል። ሲቀጥል ብዙ ሰው ደግሞ ለምንድነው የቤዛ አፍቃሪና ዲያራ እዛ ውስጥ ያሉት ላላችሁት ደግሞ እንግዲህ የዲያራ አባት በሰው ነው የተገደለው። የገደለችውም ደግሞ እናቲቱ ሆና ሳለች እናቲቱ ግን ምናልባትም እሷ እንዳልሆነች ስለካደ
ግዴታ ተጠርጣሪ ስለሆኑ ለዛ ነው እነሱም እየቀረቡ ማለት ነው። እናም ብቻ ግን አሪፍ ነው ያለበት ሂደቱ ደስ የሚልና አጓጊ የሆነ ድራማ እየሆነ መጥቷል። ሲቀጥል ውድ ቤተሰቦች እናንተ እንዴት አያችሁ? ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናለሁ። እግዚአብሔር ያክብርልኝ። መልካምነት ቅንነት ለራስ ነው። ላይክ አድርጉልኝ። እናንተ ላይክ ስታደርጉት ወደ ሌላ ሰው ሸር ይሆናል። ሰብስክራይብ አድርጉኝ፣ አበረታቱኝ። በእርግጥ እዚህ ኩኜ ጥሩ ነገር ላልቅ እችላለሁ። ስለ ድራማው የተሰማኝን ነው የምናገረው። ግን አገር ገብቼ ደግሞ ብዙ አስተማሪ ነገሮችን የምለቅላችሁ ይሆናል ማለት ነው ውድ ቤተሰቦች።